ቀመር ቤት ላይ ዲፖዚት ለማድረግ ከታች ዲፖዚት የምትለው ምልክት እንጫናለን። ሌላ ቦታ ሲሆን እዚህ ከታች ጋር ያለችው ማለት ነው። ችንጭና እንገባለን። ከዛ እዚህ ውስጥ ኤጀንቶች አሉ። ስለዚህ እነዚህ የቀመር ቤት ኤጀንቶች ናቸው። አንዱን ኤጀንት ዲፖዚት የምትለውን ወይም ስታርት ቻት የምትለውን በተን በመጫን ኦንላይን መሆኑን ማረጋገጥ፣ ከዛ አካውንት ከሱ መቀበል፣ ከዛ ወደ እሱ አካውንት ብሩን መላክ፣ ከዛ ስክሪንሻት እንልክለትና እዚህ ጋር አይዲያችን አለች። እቺ አይዲ አብረን እንልክለታለን። ከዛ ብሩን አስገብተን ስንልክለት ወደ ኤጀንቱ ብሩን ወደ ቀመር ቤት አካውንታችን ያስገባልናል ማለት ነው። እዚህ ጋር ያሉ ኤጀንቶች 100% የታመኑ ናቸው። በድርጅቱ ማረጋገጫ የተሰጣቸው ናቸው። ስለዚህ ምንም ችግር የለም። ችግር እንኳን ቢኖር ከላይ ኮንታክት አስ የሚለውን በመጫን ቀመር ቤትን ኮንታክት ማድረግ ይቻላል። ችግሩ ወደ ይፈታል ማለት ነው። ዊዝድሮ ለማድረግ እንጫናለን። ዊዝድሮ የሚለውን እዚህ ጋር እንጫናለን። እዚህ ጋር ያለውን ዲፖዚት አንጠቀመውም ለጊዜው። ዲፖዚት ሲሆን በዛ በኩል መጀመሪያ ባየ ነው ወይም ደግሞ ኤጀንት ዲፖዚት በሚለው ነው የምንገባው። ለዊዝድሮ ግን ዊዝድሮ የምትለውን እንጫናለን። በመቀጠልም የተወሰነ ሰከንድ ስንታገሰው ኢፖስ የሚል ይመጣልናል ማለት ነው። ኤጀንት ኢፖስ የሚለውን አንዱን እንመርጣለን። ከዛ የምንፈልገውን ብር እናስገባለን። ዊዝድሮ እንላለን። ከዛ ኔክስት እንለዋለን። ከዛ ኤጀንቶች ያስመርጠናል። ኤጀንት ሰሊኛው ከዚህ በፊት ዲፖዚት ያደረግንባቸውን ኤጀንቶች ሊስት ይሰጠናል። ስለዚህ ከዚህ በፊት ዲፖዚት ካደረግንባቸው ኤጀንቶች አንዱን መርጠን እናስገባለን። ከዛ ሪኩዌስት እንላለን። ስንል እንደዚህ ኮድ ይሰጠናል። ስለዚህ ምን እናደርጋለን? አይዲያችንን እና ችን ኮድ ለኤጀንቱ እንልክለታለን። ዊዝድሮ ያዘዝንበትን የገንዘብ መጠን እንልክለታለን። የእኛን የቴሌብር ወይም የባንክ አካውንት እንልክለታለን። በ10 ደቂቃ ውስጥ ብሎ ወደ አካውንታችን ያስገባልናል ማለት ነው። ስለዚህ እዛው ቴሌግራም ላይ መጀመሪያ ቴሌግራም ላይ መልሰን እናወራለን።